ሰላም እንዴት ናችሁ? ስለ ሴት ከዚህ በፊት አይተን ነበር። ዲስከሽናችን ቀጥሏል። በዚህ በመጀመሪያ ቪዲዮ ስለ ሴት አይተናል። ዛሬ ደግሞ ስለ ሴት ዲስክሪፕሽን ፎከስ አድርገን የምናይ ነው የሚሆነው። ቀጣይ ወደ ክፍላችን ለማስታወስ ያህል እዚህ ጋር ስለ ሴት ወደ ሴት ብለን አውርተን ነበር። ሴት የኮሌክሽን ነው። ኮሌክሽኑ ምን መሆን አለበት? ዌል ዲፋይንድ መሆን አለበት። ዌል ዲፋይንድ ማለት ምን ማለት ነው? አጨቃጫቂ ያልሆነ ምናምን ብለህ አውርተን ነበር ከዚህ በፊት እና አንድ ሴት ኤሌመንት ካለው ኤሌመንቱ እንዴት እንገልጻለን የሚለውን በዚህ ምልክት ኤሌመንቱ ካልሆነስ በዚህ ምልክት ከዚህ በፊት ስላየነው ነው ፈጠን እያልኩ ያሉት። ለምሳሌ እዚህ ጋር ሴት ኤ ኤሌመንቶች አሉት። ስለዚህ እዚህ ውስጥ አንድ ኤሌመንት ኦፍ ኤ ነው፣ ሁለት ኤሌመንት ኦፍ ኤ ነው፣ ሶስት ኤሌመንት ኦፍ ኤ ነው እያለ እንገልጻለን። እንደዛው ስድስት ላይ ስለሚሆን ሰባት is not element of A or doesn't belong to እያለን መግለጽ እንችላለን። ወደ ዛሬው ዲስከሽናችን ስንገባ ሜትድስ እናያለን። በምን አይነት መልክ ሴቶችን መግለጽ እንችላለን የሚለውን ነው የምናየው። ሶስት አይነት ወይ አለ። አንደኛው ቨርባል እዚህ ጋር ያለው ማለት ነው። ሁለተኛው ሊስቲንግ ሜትድ ይሄ ራሱ ፖለቲካ ይካፈላል እናያለን። ሶስተኛው ደግሞ ሴት ቢውልደር ሜትድ ይባላል። ስለዚህ let's get started እና ከሴት verbal sex description እና the verbal method describe a set using ordinary words ቃላትን በመጠቀም ነው ሴቶችን የምንገልጸው። በቃ ኦርዲናሪ እንግሊሽ ወርድን በመጠቀም ሴትን መግለጽ እንደማለት ነው። ክሊር ሴንተንስ that tells you exactly what the elements are። አሁን ለምሳሌ ሴት እዚህ ጋር ካለ አንድ ሁለት ሶስት እያለ ከዘጋ ይሄንን በቃላት መናገር ማለት ነው። ይሄን ብለን እናገራለን። A is a set a collection of natural number በቃ በአፍ ተናገርን ማለት ነው። እንደዛ ብለን መግለጽ እንደማለት ነው። ምሳሌዎች ነኝ እዚህ ጋር the set of whole number greater than 1 and less than 20 በቃ በቃል ነው የተናገረው። ምንም የሚከብድ ነገር የለውም። the set of student in this mathematics class ምንም በቃል the set of all values letter in the English alphabet በቃላት መግለጽ ማለት ነው። በቃላት ሴቶችን መግለጽ እንችላለን። አሁን ለምሳሌ አንድ ሴት 5 6 7 8 9 ይዘው ከሆነ ይሄንን በቋንቋ እንዴት ነው የምንገልጸው? A is the set of natural number ያው ይሄ አጭርፉ ነው። natural number between 4 and 9 not 9 4 and 10 አሁን እዚህ ጋር 4 እና 10 ያልኩበት between ስለሆነ ይሄ 4ን አያጠቃልም እንደ 10ን አያጠቃልም እንደማለት ነው። በአጭሩ እዚህ ጋር እንዳየው the set of integer from 10 to 9 ብለን ማስቀመጥ እንችላለን። ቃላት ያው ሊለያይ ይችላል፣ ግን ይሄን የሚገልጽ ቃል መሆን አለበት የምንጠቀመው። ይሄ ነው ቨርባል ሜትድ እንደምንጠራው። ሁለተኛው ኮምፕሊት ሊስቲንግ ሜትድ። አሁን ለምሳሌ ቅድም እንዳለው ናቹራል ምናምን ካለ ኮምፕሊት ከስሙ እንደምንረዳው ኮምፕሊትሊ ነው ያን ነገር ሊስት የምናደርገው የምንደረድራቸው ማለት ነው። ለምሳሌ ኢቭን ነምበርስ ቢሎ 7 በቃ መደርደር አለብን። ኢቭን ነምበር እሺ እንደዚህ እንደሆነ ከሊብሬሽን ከፍታለን። ኢቭን ነምበር ከሁለት ይጀምራል፣ ከዛ 4 ሊሆን ይችላል፣ ከዛ 6 ሊሆን ይችላል፣ ሌዛን 7 ስራን እዚሁ ጋር እናቆማለን። አያችሁ ሁሉንም ሊስት አድርገን ሁለትን ሊስት አድርገን 4 ሊስት አድርገን 6 ሊስት አድርገን ኮምፕሊትሊ ነው ሊስት የምናደርገው ማለት ነው። ለምሳሌ ቫውል ሌተር ይሄን ብለን ከፍታለን። ቫውል ሌተር ስለሆነ ኤ ኢ አይ ኦ ዩ ኮምፕሊትሊ ሊስት ነው የምናደርገው ያሉትን በሙሉ ማለት ነው። ነምበርስ 1 to 5 ናቹራል ነምበር ከሆነ ማለት ነው። ናቹራል ነምበር ከሆነ 1 to 5 ኤ is equals to 1 2 3 4 5 ብለን መግለጽ እንችላለን። Use roster when the set is small and finite. If the set is too large, use partial listing instead.
እና እዚህ ጋር ሩል ይላል use roster when the set is small and finite. if the set is too large use partial listing instead. አሁን ሴቱ በጣም ትልቅ ቢሆን ኮምፕሊትሊ ሊስት ለማድረግ ቢያስቸግረን ለምሳሌ ሴት ኤ ኢዝ ኤሌመንት ኦፍ ናቹራል ነምበር ብንል ናቹራል ነምበር ከየት ነው የሚጀምረው? ከአንድ ሁለት ሶስት አንድ ቢዲ አይቆም ይሄዳል። ስለዚህ እንደዚህ አይነቱ ሲያጋጥመን ከባድ ነው ትንሽ ኮምፕሊትሊ ሊስት ለማድረግ። ስለዚህ ኢንስቴድ የምንጠቀመው ይላል ፓርሻል ሊስቲንግ። እሱን ደግሞ አሁን ቀጥሎ እናያለን። ፓርሻል ሊስቲንግ ይኸው እዚህ ጋር መጣን። ኮንቲኒውድ ወይ ደግሞ ፓርሻል ሊስቲንግ ይባላል። እዚህ ጋር እንደ እንትን ያህል ሮስተር በመባል የሚታወቅ ኮምፕሊቲንግ ሊስቲንግ ኮምፕሊት ሊስቲንግ ሮስተር በመባል የሚታወቅ። እሺ ወደዚህ ስንገባ ፓርሻል ሊስቲንግ ከስሙ እንደምነሳው ፓርሻሊ ነው ሊስት የምናደርገው። ፓርሻሊ ነው ሊስት የምናደርገው የተሰጠንን ነገር ማለት ነው። ስለዚህ when the set is too large to fully list ምን እናደርጋለን? write a few elements and use 3 dots to show the pattern continues። አሁን ለምሳሌ እዚህ ጋር a is element of natural number ብሎ አንድ ሴት ቢቀመጥ በቃ እንደዚህ ናቹራል ነምበር ብሎ ቢቀመጥ ምን ማድረግ እንችላለን? a እንድልና ከርሊ ብሬስ ከፍተን 1 2 3 ኮማ አድርገን 3 ዳት እንጠቀማለን። ከዛ እንዘጋዋለን። እቺ 3 ዳት ምንድነው የምታሳየው? ይቀጥላል በዚህ ፓተርን አንድ ካለ ሁለት በአንዳንድ ዲጂት እየጨመረ ነው የሚሄደው። በዚህ ፓተርን እስከ ኢንፊኒቲ ይቀጥላል የሚል ነው የሚያሳየው 3 ዳት። ስለዚህ ፓርሻል ሊስቲንግ የምንጠቀመው ኢምፖሲብል ሲያጋጥመን ማለት ነው። ኢምፖሲብል ሲሆን ቱ ሊስት ሊስቲንግ when listing is impossible ሲሆን ፓርሻል ሊስቲንግ ሜተድ እንጠቀማለን። ኤግዛምፕሎች እንዴ ናቹራል ነምበር ሌስ ዛን 100 ይሄ ግን ኢምፖሲብል አይደለም ዲፊካልት ነው። ስለዚህ ናቹራል ነምበር ሌስ ዛን 100 ይሄ ኢዝ ኤሌመንት ኦፍ ናቹራል ነምበር ሌስ ዛን 100 ማለት አንድ ናቹራል ነምበር ነው፣ ሁለት ነው፣ ሶስት ኮማ አድርገን 3 ዳት እናደርግና ግን ሌስ ዛን 100 ስለሆነ እዚህ ጋር ደግሞ ለማሳየት 99 አድርገን ከርሊ ብሬሱን እንዘጋለን ማለት ነው። ይሄ በስትክክል ያሳያል ከ1 እስከ 99 መሆኑ ማለት ነው። ሆል ነምበርስ ይላል እዚህ ጋር ኤግዛምፕል ሁለተኛ ኤግዛምፕል ሆል ነምበርስ ኤ ሴት ኦፍ ሆል ነምበር ስለሆነ ሆል ነምበር ከዜሮ የሚጀምረው 0 1 2 ብለን በቃ 3 ከጻፍን በቂ ነው። 3 ዳት እናስቀምጥና እንዘጋለን ማለት ነው። ይሄ ሴት ኦፍ ሆል ነምበርስን ያሳየናል ማለት ነው። እዚህ ጋር 3 ዳት ሚንስ so on in the same pattern እቺ 3 ዳት የምታሳየው በሴም ፓተርን ነው የሚቀጥለው። አሁን ለምሳሌ ከዜሮ ጀምራ አንድ ዲጂት ጨምሩ ለምሳሌ እዚህ መሀል 50 ሊሆን ይችላል። ቀጥሎ ምንድነው 51 ለምን አንድ ዲጂት ጨምሩ በሴም ፓተርን እንደሚኖር ያሳየናል ማለት ነው። ስለዚህ ይሄ ነው ፓርሻል ሊስቲንግ ሜተድ የሚባለው ማለት ነው። ትንሽ ጠጠር ሊል የሚችለው ይሄ ሴት ቢውልደር ኖቴሽን የሚለው ሊሆን ይችላል። ግን እሱንም ቀለል ባለ መልኩ እናወራለን እና ላብራራላችሁ እሞክራለሁ። ዩዝ ሴት ቢውልደር ዌን ሊስቲንግ ኢምፖሲብል። ይሄም ኢምፖሲብል ሲሆን ያው ከሊስቲንግ ፓርሻሊ ጋር ይመሳሰላል። ግን ይሄ ከፓርሻሊ ጋር የሚለያየው ዲስክራይብ ዘ ሩል ዛት ኤቭሪ ኤሌመንት መስት ሳቲስፋይ። እዚህ ጋር ግን ፓርሻሊ አይደለም የምጽፈው። ለምሳሌ ይሄ ናቹራል ነምበር ከሆነ እንደዚህ 1 2 ብለን ዶንቶስ አይደለም የምናደርገው፣ ፎርሙላ ነው የምናወጣው። ሩል ያ ሳቲስፋይ የሚያደርገው ለምሳሌ ኤ ኢዝ ኤ ናቹራል ነምበር ከተባለ ለምሳሌ ይሄ ይቅርታ ኤ ኢዝ ኤሌመንት ኦፍ ናቹራል ነምበር ከተባለ ኤ ኢዝ ኤሌመንት ኦፍ ናቹራል ነምበር ይሄን ጻፉ ከተባለ ምን እንላለን? ኤ አድርገን ሲኳልስ ቱ ከርሊ ብሬስ ከምትና ኤክስ ሰች ዛት ማለት ነች። ከዛ ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር በቃ ይሄ ሁሉንም ይከፍተዋል። እዚህ ጋር ናቹራል ነምበር ለማለት ይሄ ሁሉንም እንትን ይላል ማለት ነው። እዚህ ጋር የምናስቀምጠው እዚህ ጋር ፎርሙላውን ባስቀምጥላችሁ ይሄ እንላለን ቅርታ ኤ ኢኳልስ ብለን ከርሊ ብሬስ ይከፈታል። እዚህ ጋር ቫሪያብሉ ይቀመጣል። ከዛ ስላሽ እናደርጋለን ሳይዛት እንደማለት ነው። ከዛ እዚህ ጋር ደግሞ ኮንዲሽኑ ይቀመጣል ማለት ነው። እዚህ ጋር ኮንዲሽኑ ይቀመጣል እዚህ ጋር ኮንዲሽን። አሁን እዚህ ጋር አንደኛ እዚህ ጋር ቫሪያብሉ እናስቀምጣለን። ከዛ እቺ እዚህ ጋር እንደዚህ አድርገን ኤክስ ብለን በዚህ መጠቀም እንችላለን።
ወይ ደግሞ ኤክስ ብለን 2 ዳት መጠቀም እንችላለን። ከየፈለጋችሁትን መጠቀም ትችላላችሁ። ሰፓሬት የሚያደርግበት ፓርት ከዛ መጨረሻ ላይ ኮንዲሽኑ ማለት ነው። ዘ ሩል የምታስቀምጡት ሩል ማለት ነው። ቀስ በቀስ እናየዋለን። አሁን ኤግዛምፕል ብሎ እዚህ ጋር አስቀምጧል። ኤግዛምፕል ኤሌመንት ኦፍ ናቹራል ነምበር x is element of natural number and x is less than read as a is a set of all natural number less than 11 ብለን ማንበብ እንችላለን ማለት ነው። እና ያለን ኤግዛምፕሎች እዚህ ጋር ያው ታውቁታላችሁ፣ ግን ለማስታወስ ያህል መጀመሪያ ናቹራል ነምበር አለ፣ ከዛ ሆል ነምበር ይሆናል፣ ከዛ ኢንቲጀር ነምበር ይሆናል ማለት ነው። ናቹራል ነምበር ከአንድ የሚጀምር 1 2 3 ብለን የሚቀጥል ማለት ነው። ሆል ነምበር ማለት እዚህ ላይ 0 ብቻ መጀመር ነው። 0 1 2 ሲል ከዛ ደግሞ ኢንቲጀር ይሆናል። ኢንቲጀር ደግሞ ከማይነሶቹ የሚጨምር ማለት ነው። 1 0 2 እያለ የሚቀጥል ነምበር ነው። ይሄን በቬን ዲያግራም ብናየው ቀጣይ ቬን ዲያግራም እንደሆነ ታያላችሁ። መጀመሪያ ናቹራል ነምበር አለ፣ ናቹራል ነምበር ከዛ ሆል ነምበር ደግሞ ናቹራል ነምበር አጠቃሎ ይዛል፣ ሆል ነምበር ይባላል። ከዛ ደግሞ ኢንቲጀር በዜድ ነው የሚወከለው፣ አጠቃሎ ይይዛችኋል ማለት ነው። ይሄ በቬን ዲያግራም ሲታይ ነው። እዚህ ጋር ኤግዛምፕሎች ያሉ ሴት ቢልደር ላይ አሁን እዚህ ጋር ይሄንን በሴት ቢልደር እንድትሳም ሲተወለ 1 2 3 ብሎ እስከ 10 ነው። ስለዚህ ይሄ ምን ማለት እንችላለን? a is such that x is x እንላለን። እዚህ ጋር እንተካለን። እነዚህ ናቸው ማለት ነው። ከዛ x is element of ከአንድ ነው የጀመረው ናቹራል ነምበር እንላለን። ኮማ ትላላችሁ ወይ ደግሞ እንደ ማለት ትችላላችሁ። x is እዚህ ጋር 10 ነው less than or is equals to 10 ከዛ ከርሊ ብሬስ ይዘጋል ማለት ነው። ባጭሩ የምንለው እንችላለን በዚህ ጽሁፍ። ሁለተኛው 0 1 0 2 4 ይላል። አሁን ይሄን ምን ማለት እንችላለን? b ብለን ከርሊ ብሬስ ይከፈታል። x ብለን እዚህ ጋር ትንሽ ስህተት አለ። x is x ስላሽ ተጠቅመን x is element of whole number ኮማ አድርገን and x is even ብለን ማስቀመጥ እንችላለን ማለት ነው። x is element of whole number ከዜሮ ጀምረው x is even ይሄው 0 2 4 6 እያለ ይቀጥላል ማለት ነው። በዚህ መንገድ መስራት ትችላላችሁ ማለት ነው። በሴት ቢልደር ጻፉ ይላል። 1 አለ 5 አለ ከዛ ምን አለ 1 አለ 3 አለ 5 አለ ከዛ a እንደበለው ዝም ብለን a is equals to እንደዚህ እናስቀምጥና ኤክስ እንላለን። ሪፕሬዘንት እናደርጋቸውን እዚህ ውስጥ ያለው ቁጥሮችን ማለት ነው። ከዛ ስላሽ እናደርግ ወይ ደግሞ ዶት ዶት መጠቀም ትችላላችሁ። ስላሽ እናደርግና ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር ለምን ከአንድ ነው የጀመረው ኮማ ኤክስ ኢዝ ኦድ ኤንድ እዚህ ጋር ልቀጥላችሁ ኤንድ ኤክስ ኢዝ ሌስ ዛን 100 በዚህ መንገድ መግለጽ ይቻላል ማለት ነው። ኤክስ ኢዝ እቺን እንደው በእንትን መግለጽ እዚህ ጋር እንዳለው ኤክስ ኢዝ ሌስ ዛን 100 ብዬ መግለጽ ይችላል ማለት ነው። ስለዚህ ኤክስ ኢዝ ኤሌመንት ኦፍ ናቹራል ነበር ይሄው ከአንድ ስለጀመረ እና ኤክስ ኦር ነው ለምን 1 3 5 እያለ ስለሚቀጥል ከዛ ደግሞ 99 ላይ ስላቆመ ኤክስ ኢዝ ሌስ ዛን 100 ብለን መግለጽ እንችላለን ማለት ነው። ለዛሬ የተማርነው ያው ይሄ የአምናው የመጀመሪያ ቪዲዮ ነበር። ዌል ዲፋይንድ ማለት ክሊር መሆን አለበት እና ቢሎንግስ ቱ እና ዳዝንት ቢሎንግ ቱ በዚህ ቢሎንግ ቱ ከሆነ በዚህ ዳዝንት ቢሎንግ ቱ ከሆነ ብለን አይተናል። ቀጣዩ የዛሬው ዲስክሪፕሽን ነው። ዲስክሪፕሽን በስንት መልኩ መግለጽ እንችላለን? በቨርባል ቨርባል ማለት ምንድን ነው? በቃላት ስንገልጸው ማለት ነው። ያን ነገር በቃላት መግለጽ ፓርሽ እዚህ ጋር ሮስተር ማለት ኮምፕሊት ማለት ነው። ኮምፕሊትሊ ሴቱን ኮምፕሊትሊ መጻፍ ናቹራል ነበር ሌስ ዛን 5 1 2 3 4 እንደዚህ ብለን መጻፍ። ሌላ ፓርሻሊም ከሆነ ዲፊካልት ወይም ኢምፖሲብል ከሆነ በምን መግለጽ እንችላለን? በፓርሻል ሊስቲንግ ሜተድ ናቹራል ነበር ሌስ ዛን 100 1 2 3 ተክ 99 ከዛ መዝጋት። ያው ይሄ ሰመሪ ስለሆነ ነው የሚሸኩት ያሉት።
ሴት ቢውልደር ነው። ትንሽ ሴት ቢውልደር ኮንዲሽን እናስቀምጣለን። ኤ ብለን ኢዝ ኢኳልስ ቱ ከርሊ ብሬስን ከፍትና እዚህ ጋር ሪፕሬዘንታቲቭ እናስቀምጥና ስላሽ አድርገን እዚህ ጋር ኮንዲሽኑ አስቀምጠን መዝጋት ነው። በቃ ምንም የሚከብድ ነገር የለውም። ፕራክቲስ ይላል ዲስክራይብ 2 4 6 ከዛ 30 ላይ ቆመ። ይሄ እንዴ ብለን መጻፍ እንችላለን። ኤ ኢዝ ኢኳልስ ቱ ከርሊ ብሬስን ከፍትና ኤክስ እንላለን ሪፕሬዘንት እናደርጋቸው such that x is element of natural number ከዛ natural number ኮማ x is less than or equal to 30 and አንድ የቀረችን እንትን አለ 30 and አንድ የቀረችን ፕሮፐርቲ አለ x is even እቺን ይጨምራችሁ ብለን በዚህ መግለጽ እንችላለን ማለት ነው። x ኤሌመንት ኦፍ ናቹራል ነምበር 2 4 6 x is less than or equal to 30 ላይ ስለቆመ and x is even number ወይ ደግሞ በቨርባል ሜትድ even natural number from 2 to 20 ብለን መግለጽ እንችላለን ማለት ነው። እዚህ ጋር more examples on set builder ኤግዛምፕሎች አሉ። ሴት ቢልደር ለምሳሌ ይሄን እንዴት መግለጽ እንችላለን? ይሄ እንዴት በሶስቱም እየገለጸን ነው ሲሞር ግልጽ እንዲሆን አሁን መጀመሪያ በሴት ቢልደር ስናደርግ ኤ ኢኳልስ ከርሊ ብሬስ ይከፈትና ያው 5 10 15 20 በ5 5 ተጨምረው ይሄ ማለት አንደኛ 5 ሲባዛ በ1 ነበር፣ 5 ሲባዛ በ2 ነበር 10፣ 5 ሲባዛ በ3 15 እንደዚህ ያለ ይቀጥል። ስለዚህ ኤክስ እንደልና ሪፕሬዘንታቲቭ ስላሽ እናድርገው x is a multiple of a multiple of 5 ብለን መግለጽ እንችላለን። x is a multiple of 5 ብለን መግለጽ እንችላለን ማለት ነው። እንቀጥል። ይሄ ደግሞ 2 3 5 7 11 ይሄን ከፍተውና ኤ ኢዝ ኢኳልስ ቱ ከርሊ ብሬስ ይከፍታል ኤክስ እንላለን ስላሽ አድርገን ኤክስ ኢዝ ኤ ፕራይም ነምበር። ያው ፕራይም ነምበር ማለት ለአንድ እና ለራሱ መካፈል የሚችል ቁጥር ማለት ነው። ሁለት ለራሱና ለራሱ ለአንድ ለራሱ ነው፣ 3 ለራሱ ለራሱ 5 ለአንድ ለራሱ ነው መካፈል የሚችል በዚህ መንገድ መግለጽ እንችላለን። ሌላው ይሄ ቁጥር 2 3 4 6 8 ስራ ምንድን ነው ይተክራል። ስለዚህ ይሄንን መግለጽ እንችላለን። ይሄ ብለን ትንሽ ይሄን ኮንሲደር ማድረግ ይጠይቃል ብለን ኤክስ እንልና ኤክስ ኢዝ አሁን ለምሳሌ የ24 ፋክተር አውጡ ብትባለው ፋክተር ማለት አካፋይ 24 ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ4 ይካፈላል፣ ለ6 ይካፈላል፣ ለ8 ይካፈላል፣ ለ12 ይካፈላል፣ ለ24 ለራሱ ይካፈላል ማለት ነው። ስለዚህ እዚህ ሴት ውስጥ የምናየው የ24 ፋክተር ሶ ኤክስ ኢዝ a factor of 24 ብለን መዝጋት እንችላለን ማለት ነው። ኤክስ ኢዝ a factor of 24። ሌላው ይሄ ነው። ትንሽ ይሄ ጠጠር ይላል ግን ይኸውት 1 4 9 16 ይሄ በታዩ 1 ስኩዌር ሆኖ ነው፣ 2 ስኩዌር ሆኖ ነው፣ 3 ስኩዌር ሆኖ ነው፣ 4 ስኩዌር ሆኖ ነው። ስለዚህ ይሄን በሴት ቢልደር ስናስቀምጠው ኤ ኢኳልስ ቱ ሴት ኢኳልስ ቱ ኤክስ እንላለን። ከዛ እንደዚህ አድርገን ስላሽ አድርገን ወይ ደግሞ ይሄን መጠቀም ትችላላችሁ የፈለጋችሁት። ኤክስ ኢኳልስ ቱ ኤን ስኩዌር ዌን ወይ ደግሞ ዌን በቃል እንዳይሆን ኤንድ ኤን ኢዝ ኤሌመንት ኦፍ ናቹራል ነምበር ብለን ለምሳሌ ይሄ ያሳካል። ኤክስ ኢኳልስ ቱ ኤን ስኩዌር ማለት ናቹራል ነምበር እኮ ከአንድ እንጀምረው። እሺ ኤክስ ኢኳልስ ቱ
አንድ ስኩዌር አንድ ኤክስ ኢኳልስ ቱ ሁለት ስኩዌር አራት ኤክስ ኢኳልስ ቱ ሶስት ስኩዌር ኤን ሶስት ሲሆን ዘጠኝ አንድ አራት ዘጠኝ ከዚህ ጋር የሚሳስራ ማለት ስለዚህ የሰራነው ነገር ሁላ ትክክል ነው ማለት ነው። ስለዚህ ይሄን እንዴት መግለጽ ትችላላችሁ? ኤክስ ኢዝ ኢኳልስ ቱ ኤን ስኩዌር እንደ ኤክስ ኤሌመንት ኦፍ ናቹራል ነበር ተብሎ ይሄ በሴት ቢውልደር መገለጽ ይችላል ማለት ነው። ይሄን ይመስል ነበር በዛሬ ያስፈልግ ቶፒክ። በቀጣይ ስለ ሴት ኖቴሽን እንማራለን። ባይ ባይ።